የውስጥ ጥገኛ ተውሳኮች በአንጀትና በሌሎች የሰውነት አካላት ውስጥ በመግባት በሽታን የሚያመጡ ብዛት ያላቸውን የተለያዩ ትላትሎችና ተውሳኮች አሉ። የእነዚህ መጠን የሚለያይ ሲሆን በአይን ከማይታዩት ማጉያ መነጽር ከሚያስፈልጋቸው ጀምሮ በጣም ረዥም በአይን የሚታዩ ትሎች ድረስ ይሆናሉ። አንጀት ውስጥ በመግባት ተቅማጥና የሆድ ቁርጠት የሚያመጣው ጃርዲያ ከተውሳኮች አንዱ ነው። በደም ውስጥ በጉበትና በሌሎች አካላት ውስጥ የውስጥ ጥገኛ ተውሳክ በመሆን በሽታ የሚያመጡ ሕዋሳት ውስጥ አንደኛው የወባ ተውሳኮች ናቸው። ደም በምትመት ትንኝ አማካይነት ወደ ሰውነት ውስጥ ከገቡ በኋላ በጤና ላይ ከፍተኛ ጉዳት ያደርሳሉ። የትላትል አይነቶች እነዚህ ናቸው። 1 ድብልብል ትሎች ለምሳሌ ወስፋት። 2 አለንጋ የሚመስሉ ትሎች ለምሳሌ ትራይኩሬስ። 3 ክር የመሳሰሉ ትሎች ለምሳሌ ፒንወርም። 4 የተቆለመሙ ትሎች ለምሳሌ ሁክወርም። 5 ጠፍጣፋ ትሎች ለምሳሌ የኮሶና ቢላሃርዚያ። ከእነዚህ ውስጥ በዓይነ ምድር ውስጥ የሚታዩት በተራ ቁጥር 1፣ 4 እና 5 የተመለከቱ ትሎች ብቻ ናቸው። ትራይኩሪስና ፒንወርሞች በሆድ ዕቃ ውስጥ በብዛት እየኖሩ በዓይነ ምድር ውስጥ ግን ስለማይታዩ መኖራቸውን ማወቅ ያስቸግራል። የውጪ ጥገኛ ተውሳኮች እነዚህ ደግሞ ከሰውነት ውጪ በቆዳና በፀጉር ላይ በመኖር በሽታን የሚያመጡ ናቸው። ከእነዚህ ውስጥ የልብስና የፀጉር ቅማል፣ ቁንጫ፣ ትኋንና ሌሎችም ይገኙበታል። የእነዚህ ተውሳኮች በሰውነት ላይ መኖር ከማሳከክ ችግር አልፎ ለሌሎች ሕዋሳት መተላለፊያ ስለሚሆኑ በጣም አደገኞች ናቸው። ለምሳሌ በየጊዜው ብዙ ሺህ ሰው እንዲሞቱ የሚያደርገው የተስቦ በሽታ የሚተላለፈው በቅማል አማካይነት ነው። ፈንገሶች እነዚህም ብዙ አይነት ሲሆኑ የተለያዩ በሽታዎች ያመጣሉ። በእግር ጣቶች መካከል ቾክ፣ በቆዳ ላይ ችርት፣ በፀጉር ላይ ላሽ የሚያመጡት ፈንገሶች ናቸው። እነዚህ ለወትሮ ደካማ የሆኑ ሕዋሳት ሲሆኑ በአፍ፣ በአንጀት፣ በሴቶች ብልት ውስጥ ችግር ሳይፈጥሩ በሰላም ሊኖሩ የሚችሉ ሲሆኑ አልፎ አልፎ የሰውነት የበሽታ መከላከል አቅም በሚዳከምበት ጊዜ ለምሳሌ በኤድስ በሽታ ዕድሜያቸው የገፋ አዛውንቶች ወይም ጨቅላ ሕፃናት ላይ አንሰራርተው በሽታን ሊያስከትሉ ይችላሉ።